እንግዲህ እኛ ሀገር ላይ ያው እሁድንም ሰንበት ነው የሚለው። እንደውም ሰው አሁን እንደውም ጠቅልሎ ጓዙ እሁድ ላይ ነው፣ እሁድ ሰንበት ተብሏል። በአዲስ ኪዳን ግን እሁድም ሰንበት አይደለም፣ ቅዳሜም ሰንበት አይደለም። በአዲስ ኪዳን የቀን ሰንበት የለም። በመጽሐፍ ቅዱስ ከሄድን በብሉይ ኪዳን እስራኤል የሚባለው ሕዝብ በሰባተኛው ቀን ማለትም በቅዳሜ ቀን ያርፍ ነበር። በቅዳሜ ቀን ግን ያርፍ የነበረውን እስራኤል መጽሐፍ ቅዱስ ወደ ረፍቱ አልገቡም ይላል። አሜዚንግ! ወደ ረፍቱ አልገቡም ይላል። ስላልገቡ ኢየሱስ መጣና እንዲህ አላቸው። ኢየሱስ የብሉይ ኪዳን መጽሐፍቶች ሁሉ የሚያወሩት አንደኛ ስለኔ ነው አለ። ሁለተኛ ያ ማለት ቅዳሜ ራሱ እኔ ነኝ ነው፣ በዓል እኔ ነኝ ነው፣ ፋሲካ እኔ ነኝ ነው፣ ሁሉ ነገር እኔ ነኝ ነው። ከዛ በምን ታውቃላችሁ? እናንተ ሸክማችሁ የከበደ ማንን ነው የሚለው? አሕዛብን? ኧረ አይደለም። ጣዖት ቤት ያለውን? ኧረ አይደለም። የአይሁድን ሕዝብ የገዛ ወገኖቹን በሙሴ ሕግ ተኮትኮቶ ያደገ ቅዳሜ ምኩራብ የሚሄደውን ሕዝብ በዚያው ቀን ላይ ኢየሱስ ምን አለው? እናንተ ሸክም የከበዳችሁ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀላል አማርኛ ነው። እውነተኛው ሰንበት እኔ ነኝ። ጳውሎስ ይሄን የኢየሱስን ትምህርት ወስዶ ሰንበት አላከበራችሁም ብሎ ማንም አይፍረድባችሁም። ሰንበት፣ በዓላት ወዘተ ሊመጣ ላለው ለክርስቶስ ጥላ ነበሩ። አካሉ ግን መጥቷል። ዛት ሚን ሰንበት መጥቷል አላቸው። ስለዚህ በአዲስ ኪዳን ቅዳሜም ሰንበት አይደለም። ሰው በቅዳሜ ቀን አያርፍም። እንደውም የኛ ሀገር ሰው ቅዳሜ ነው ገበያ የሚዞረው። የቅዳሜ ገበያ ነው የሚባለው ራሱ። እሁድም ደግሞ በመጽሐፍ ቅዱስ ውስጥ ሰንበት አይደለም። እሁድ አሃዱ ነው፣ የመጀመሪያ ቀን ነው። ጭራሽ እንዳልኳችሁ ሰው ይጨንቀዋል። መጽሐፍ ቅዱስ ውስጥ ሲያነብ ሰባተኛው ቀን ቅዳሜ ይሆንበታል። ደግሞ በየበተስካኑ ደግሞ እሁድ ነው ያለው። ጴንጤ ሁሉ እሁድ ነውና የሚሰበሰበው ሰንበት መስሎት የሚሰበሰብ አለ። እሁድ ራሱ ሰንበት መስሎት ግን የምንሰበሰበው ሰንበት ስለሆነ ሳይሆን የሳምንቱ የመጀመሪያ ቀን ስለሆነ ነው እኛ የምንሰበሰበው። ለምን? ሐዋርያት ሥራ ምዕራፍ 2 ቁጥር 41 42 ላይ ያመኑት ተጠመቁ፣ የተጠመቁትም በሐዋርያት ትምህርት በህብረት በእንጀራ በጸሎት ይተጉ ነበር አለ። መቼ ነው የሚተጉት? ሐዋርያት ሥራ ምዕራፍ 20 ቁጥር 7 በሳምንቱም በመጀመሪያው ቀን እንጀራውን ለመቁረስ ወይም የጌታ እራት ለመቁረስ በዘልማድ ቅዱስ ቁርባን እና የጌታ እራት ለመቁረስ ተሰብስበን ሳለ የጥንት ክርስቲያኖች አንደኛ ኢየሱስ ከሙታን ሲነሳ በሳምንቱም በመጀመሪያው ቀን ሁሉም ዘግተው በተቀመጡበት ቤት መጥቶ ምን አለ? ሰላም ለእናንተ ይሁን አላቸው። በሳምንቱ የመጀመሪያ ከዛስ በስምንተኛውም ቀን አሁንም ባሉበት መጣ እና የሳምንቱ የመጀመሪያ ቀን ወም አሃዱ እሁድ መጀመሪያ መጣ። በስምንተኛውም ቀን መቼ መሆኑን ባለፈው እሁድ መጣና ሰላም ለእናንተ ይሁን ተነስቻለሁ አለ። በስምንተኛውም ቀን ቶማስ ባለበት ደግሞ ሁሉም ተሰብስበው አሁንም ሰላም ለእናንተ ይሁን አለ። መቼ ነው? እሁድ። አሁንም በሳምንቱ በመጀመሪያው ቀን። ከእሁድ ስንት ነው? ከእሁድ 8 ነው። ከእሁድ 8 ነው። ከሰኞ 8 ነው። እሁድ ቀን መጣ፣ የሳምንቱ የመጀመሪያ ቀን። ቶማስ የለም። በስምንተኛውም ቀን ማለት እሁድ ሁሉም ተሰብስበው መጣ። ስለዚህ ክርስቲያኖች ይህንን ባህል ይዘውታል። ጌታ መጀመሪያ ተነስቶ ሰላም ለእናንተ ይሁን ያለበት ጽድቃችን የተረጋገጠበት ሐዋርያት ሥራ ምዕራፍ 20 ቁጥር 7 ላይ በሳምንቱም በመጀመሪያው ቀን እንጀራውን ለመቁረስ ተሰብስበው። ይሄ ልማድ እዛው በእስራኤላውያን ክርስቲያኖች የጀመረ እሁድ ሰንበት አይደለም፣ የሳምንቱ የመጀመሪያው ቀን ነው የሚለው መጽሐፉ። ቅዳሜ ደግሞ ሰንበት ነበረ እና አሁን ምንድነው? ሰንበት አካል ለብሶ መጥቷል። ቀኑ በጥላነት ይገልጠው የነበረው እውነተኛ ሰንበት ኢየሱስ መጥቷል። እውነተኛው ሰንበት በብሉይ ኪዳን ቅዳሜ ነው እንዳትረሱ። ሰባተኛው ቀን ቅዳሜ ነው። የኛ ሰው ግራ ገብቶት ነው ብያለሁ። እሁድ የመጀመሪያ ቀን አሃዱ እንደሆነ ቢነግሩት ምን አለ? እሁድ ሰንበት ነው ብሎ ሰቡ ስለሚሰበሰብ ያመነ መጣ። ሰባተኛ ቀን መሰለው። ካሌንደር ላይ ሁሉ ሰባተኛ ቀን ላይ ያስቀመጥ ነው። በፈረንጆች ካሌንደር ላይ አብዛኛው ካሌንደር ላይ ይወዳችሁ እሁድ የመጀመሪያው ቀን ነው። ሰንደይ መንደይ ብሎ ነው የሚጀምረው። በእኛ ነው በቃ ባህል ሲቆይ ሰባት እየመሰለ መጣ። ከዛ ላይ ሁለት ሰንበት ሆነብን። እንዴት ነው ግን መጽሐፍ ቅዱስ ላይ እኮ ቅዳሜ ነው ሰንበት የሚመስለው። አዎ ቅዳሜም ሰንበት ነው። ታዲያኛ እሁድ ደግሞ ምንድነው? የኛም ሰንበት ነው። እንዴት? ያ የአይሁድ ሰንበት፣ ይሄ የክርስቲያን ሰንበት። ሰንበተ አይሁድ ሰንበተ ክርስቲያን የለም እዚህ ውስጥ። ሰንበት ነው፣ ቅዳሜ ነበር። ቆየና ደግሞ ትንሹ ሰንበትና ትልቁ ሰንበት። እግዚአብሔር የሰጠው ቅዳሜ ሰንበት፣ ትንሹ ሰንበት ሰንበተ ጢን ነው። እሁድ ደግሞ እኛ ስለምንሰበሰብበት ሰንበተ ጉዳ የለም። ሰንበተ ጉዳ ሰንበተ ጢን ነው ይባል። ሰንበት ቅዳሜ ነበረ። ቀኑ ግን አያሳርፍም። ሊያርፉም አልቻሉም። ስለ ሌላ እረፍት እግዚአብሔር ተናገረ። ያ እረፍት በስጋ መጣ፣ አካል ለብሶ መጣ። እኔ ነኝ እውነተኛው እረፍት፣ በእኔ እረፉ፣ እኔ ነኝ የማሳርፋችሁ አለ።
እርሱ የእግዚአብሔር ዕረፍት ነው። ጽድቃችንን ፈጸመ፣ ስለ ኃጢአታችን ሞተ። እግዚአብሔር ለዘመናት ያከማቸውን መቼ ነው ኃጢአትን የምበቀለው ብሎ ያከማቸውን ቁጣ መስቀል ላይ በ3 ሰዓት ሙሉ ኢየሱስ ላይ ጫነበት እና እግዚአብሔር አረፈ። ወደዚህ የእግዚአብሔር ዕረፍት ወደ አሳረፈው ዕረፍት የገባ ሰው ሁሉ እግዚአብሔር ከመልካም ስራው እንዳረፈ ያም ሰው ለጽድቅ ብሎ መልካም ከመስራት፣ ጽድቅ ለማስቆጠር ብሎ መከራ ከመብላት፣ መልካም ስራዎቼ ለጽድቅ ይሆኑኛል ብሎ ከማለት አረፈ። ኢየሱስ በሰራው ስራ እንገባለን። መልካም ስራ ሁሉ ለእግዚአብሔር ክብር፣ ለኛ ጥቅም፣ ለሰዎች ብርሃን ለመሆን ብቻ ነው። ለጽድቅ የምንሰራው ለዕረፍት የሚሆነን የሚያሳርፈን የጽድቅ ስራ የለም። እንደምን አላችሁ በጌታ የተወደዳችሁ ወገኖች። አትክልት ኢሳያስ እባላለሁ። በውስጥ መስመር በቴሌግራም አንድ ጥያቄ ቀረበልኝ። ይህም ጥያቄ የሚለው ወንድም ዳዊት ፋሲል የሚባል አገልጋይ በተለይም በሰንበት ዙሪያ በጽድቅ በእምነት ጽድቅ በስራ ዙሪያ በቅርቡ የለቀቀው አጭር ቪዲዮ አለና እዚያ ላይ ሐሳብ ብትሰጥበት የሚል ነበር። በምስጋና ያንን ጥያቄ ከተቀበልኩ በኋላ ለዚህ ጥያቄ ሰፊ ማብራሪያ ሰፊ መልስ ለመስጠት ጊዜም ይፈልጋል። ምናልባት በአጭሩ የሚሆን አይመስለኝምና ነገር ግን መልካሙ ነገር በዚህ ሐሳብ ዙሪያ በዚህ ርዕስ ዙሪያ በጣም በርካታ በጽሁፍ በቪዲዮ በድምጽ የተዘጋጁ ትምህርቶች ስላሉ እነዚያን ጠቆም ለማድረግ ነው ዛሬ ከናንተ ጋር የተገናኘ ነው። ከኢትዮ አጋፔ የመጽሐፍ ቅዱስ ጥናት ማለት ነው። እዚህ ላይ እንደምታዩት የሰባተኛ ቀን አድቬንቲስት ዓለም አቀፍ ቤተክርስቲያን adventist.org የሚል ዌብሳይት አላት። በእንግሊዝኛ ነው። በጣም በርካታ መረጃዎች፣ ትምህርቶች፣ መጽሐፍ ቅዱሳዊ ሐሳቦች አሉበት። በግሌ ብዙ የተባረኩበት ስለሆነ እድሉ ያላችሁ ያንን ዌብሳይት ልትጎበኙ በጌታ ፍቅር አድማችኋለሁ። ምናልባት ደግሞ በአማርኛ በርካታ ጠቃሚ መረጃዎች የምታገኙባቸው የትንቢት ቃል.org እንደዚሁም ደግሞ ኢትዮ አጋፔ ባይብል ስታዲ.org የሚባሉ ዌብሳይቶች ስላሉ እዚያ ጠቃሚ ነገሮች እንድታገኙ በጌታ ፍቅር እናድማችኋለን። ወንድም ዳዊት ፋሲልንም ሆነ ሌሎችንም እግዚአብሔርን ለማገልገል ደፋ ቀና የሚሉ ወገኖችን ለማመስገን ለማድነቅ እግዚአብሔር ይባርካችሁ ለማለት እፈልጋለሁ። ነገር ግን ደግሞ ከመጽሐፍ ቅዱስ ሐሳብ ጋር የማይስማሙ በስህተት የተስተዋሉ ነገሮች ሲኖሩ ማረምም አስፈላጊ ስለሆነ በዋናነት በዚህ የተነሳ ሐሳብ ላይ እርምት ለመስጠት የገባሁበት ሐሳብ ነው። በአጭሩ እንደማቀርበው ተስፋ አደርጋለሁ። ከነዚህ ዌብሳይቶች በተጨማሪ ምናልባት ሃርድ ኮፒ አሁን ገበያ ላይ ላታገኙ ትችላላችሁ። ግን ሶፍት ኮፒ ዌብሳይቶቹ እነዚህን ዌብሳይቶች ጨምሮ በተለይ ኢትዮ አጋፔ እና የትንቢት ቃልን ላይ ታገኛላችሁ ብዬ አስባለሁ። ከተወሰኑ ዓመታት በፊት አንድ መጽሐፍ እግዚአብሔር ረድቶኝ ጽፌ ነበር። አጋፔ የሚል ርዕስ አለው። እዛ ላይም በዋናነት የተነሳ ሐሳብ ወንጌል ምንድን ነው የሚል ሐሳብ ነውና እዛ ላይ ጽድቅ በስራ ጽድቅ በእምነት በተወሰነ መልኩም ደግሞ ሰንበትን የተመለከቱ ሐሳቦች ስላሉ ሶፍት ኮፒውን በማግኘት እንድታነቡ በጌታ ፍቅር አድማችኋለሁ። ይህንን ካልኩ በኋላ እንግዲህ በዚህ ምድር ላይ ወንድም ዳዊት እንዳነሳው ሰንበት ቅዳሜ ነው እሁድ ነው የሚባሉ ጥያቄዎች እንዳሉ ሲያንሳ ነበርና ምናልባትም አድቬንቲስቶች ሊሆኑ ይችላሉ እንደዚህ አይነት ጥያቄዎችን የሚያነሱ ብዬ አስባለሁ። ሌሎች አያነሱም ለማለት ሳይሆን በግል ገጠመኝ ብዙ ጊዜ ሲያነሱ ወይም ስናነሳ ስለማውቅ ማለት ነው። ስለዚህ እቺ ቤተክርስቲያን ምን ታምናለች፣ በተለይም ሰንበትን በተመለከተ ያላት መረዳት ምንድነው የሚለውን በተመለከተ በእንግሊዝኛ ሰቨንዝ ዴይ አድቬንቲስት ፈንዳሜንታል ቢሊፍስ የሚል ወደ 28 መሰረታዊ መጽሐፍ ቅዱስ ትምህርቶችን የያዘ ፋይል አለ። እነዛ ዌብሳይቶች ላይ ታገኛላችሁ። እንደዚሁም ጎግል ብታደርጉ በመጽሐፍ መልክ በዝርዝር አጠር ተደርጎ በተለያየ መልክ ታገኙታላችሁ።
የትንቢት ቃል የወንጌል አገልግሎት ተርጉሞታል ወደ አማርኛ። ስለዚህ በአማርኛም ይገኛል። እንዳልኩት 28 ያህል ትምህርቶች አሉ። ለዚህ ስላይድ ነው የተወሰኑትን ማነሳው። ሰንበትን በተመለከተም በጣም በርካታ የመጽሐፍ ቅዱስ ጥቅሶችና አጠር ያለ ማብራሪያ እዛ ላይ ይገኛል። ይሄ ጽሑፍ በእግዚአብሔር ጸጋ በቅርቡ ወደ ኑዌር ቋንቋ ተተርጉሟል፣ ወደ ወላይትኛ ተተርጉሟል፣ ወደ ሲዳምኛ ተተርጉሟል፣ በአፋን ኦሮሞ በትግርኛ እንዳለ አውቃለሁ። ምናልባት በዚህ ፎርማት ስላልሆነ ነው እዚህ ማምጣት ያልቻልኩት። ጎግል ብታደርጉ እንደዚሁም ደግሞ ሆፕ ቻናል ኢትዮጵያ ወይም ደግሞ የትንቢት ቃል የወንጌል አገልግሎት አድራሻዎች ላይ ጥያቄዎቻችሁን ብታስቀምጡ በቀጥታ ማግኘት ትችላላችሁ እነዛን መሰረታዊ ሐሳቦች። ይህንን የምንላችሁ ለምንድን ነው? እያንዳንዱን ጥቅስ እያነበብን ሐሳቡን ለማንሳት በዚህ አጭር ቪዲዮ ላይ ስለምንቸገር ነው። እዛኛው ቪዲዮ ላይ ቅድም መነሻ ያደረግነው ቪዲዮ ላይ ስለ ሰንበት የተነሳ ይመስላል። ግን በዋናነት እኔ የምረዳው የሕግ ጉዳይ፣ የመዳን ጉዳይ፣ የሥራ ጉዳይ፣ የጸጋ ጉዳይ ይመስለኛል እና በጣም በአጭሩ ስናነሳ የእግዚአብሔር ቃል ሲነግረን ሐዋርያት ሥራ ምዕራፍ 17 ቁጥር 26 ላይ እግዚአብሔርን ይፈልጉ ዘንድ በምድር ሁሉ እንዲኖሩ የሰውን ወገኖች ሁሉ ከአንድ ፈጠረ ይላል። ስለዚህ እግዚአብሔር ሰማይንና ምድርን ፈጠረ። የተለያዩ ግዑዛንና ሕይወት ያላቸው ነገሮች ከፈጠረ በኋላ ሰብአዊ ዘርን ወይም ሰው እንደፈጠረ እናያለን። በሚያሳዝን መልኩ ግን ሰው ሮሜ 3:23 እንደሚነግረን በኃጢአት ወደቀ፣ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል ይላል። ይሄ ማለት እነንትና አይደለም፣ የዚህ አገር ዜጎች አይደለም፣ የዚህ ቋንቋ ተናጋሪዎች አይደለም። ሁሉ ወንዱም ሴቱም ትልቁም ትንሹም ኃጢአትን ሰርቷል። የኃጢአት ደመወዝ ደግሞ ሞት እንደሆነ እናውቃለን፣ መጽሐፍ ቅዱስ ስለሚነግረን ማለት ነው። እግዚአብሔር ይመስገን እዚህ ላይ ስለማያበቃ ታሪኩ ሮሜ 3:24 እንደዚህ ይላል፣ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ምንም እንኳን ሰብአዊ ዘር ሁሉ ኃጢአተኛ ቢሆን፣ ምንም እንኳን የኃጢአት ደመወዝ ሞት ቢሆን፣ ሁላችንም ሞት የሚገባን ብንሆን፣ እግዚአብሔር ደግሞ የሕይወትን ስጦታ የዘለዓለምን ሕይወት በክርስቶስ ኢየሱስ እንዳዘጋጀልን ቃሉ ይነግረናል። ይህንን ደግሞ የዘላለም ሕይወት የምናገኘው እንዴት ነው? በኢየሱስ ክርስቶስ በሆነው ቤዛነት በኩል ኤፌሶን 2 ላይ ጸጋው በእምነት አድኗችኋልና ይላል። ስለዚህ የእግዚአብሔር ጸጋ፣ የእግዚአብሔር ፍቅር፣ ምሕረት በእምነት ለተቀበሉት ክርስቶስ ኢየሱስን አዳኝ አድርገው ለተቀበሉት ሁሉ የሚያድን እንደሆነ ቃሉ ይነግረናል። ትልቁ ጥያቄ የሚመጣው ሰው የሚድነው በጸጋ ነው ወይስ በሥራ ለሚለው ጥያቄ መጽሐፍ ቅዱስ ቁልጭ አድርጎ እንደሚነግረን በጸጋው ነው። እንዲያውም በሥራ ከሆነ ይላል ትምክህት ይመጣል፣ ማንም እንዳይመካ ከሥራ አይደለም ነው የሚለው። ቀጥሎ ታዲያ ያለው ጥያቄ ስራስ፣ መልካም ስራስ፣ የእግዚአብሔርን ትእዛዝ መጠበቅስ የቱ ላይ ነው ቦታቸው የሚለው ነው። ሮሜ 3:31 ላይ አሁንም ሐዋርያው ጳውሎስ የሚለንን እንስማ። እንግዲህ ሕግን በእምነት እንሽራለንን? አይደለም፣ ሕግን እናጸናለን እንጂ። የተወደዳችሁ ወገኖች፣ ዛሬ አንዳንድ ሰዎች ስለ እግዚአብሔር ሕግ የተዛባ እይታ ኖሯቸው ስናይ በጣም ያሳዝናል። ይሄ የእግዚአብሔር ፈቃድ ሳይሆን ሁል ጊዜ እግዚአብሔርንና የእግዚአብሔርን መንግሥት የእግዚአብሔርን ሕግ በጥላቻ እንድናይ በክፉ እንድናይ የሚፈልግ የጠላት የሰይጣን ሐሳብ ነው። ዛሬ አንዳንድ ሰዎች የእግዚአብሔር ሕግ ሸክም ነው፣ የእግዚአብሔር ሕግ ቀንበር ነው ሲሉ ይሰማል። እውነቱ ግን ያ አይደለም። በእርግጥ ሕግን ጠብቀን እንዳን ካልን የማይሆን ስለሆነ የእግዚአብሔርን ፈቃድ ሐሳብ ስላልሆነ የማይቻል ከባድ ቀንበር ሸክም ተደርጎ ሊወሰድ ይችላል። ነገር ግን ሰው ጌታ ኢየሱስ ክርስቶስን በግል አዳኙ አድርጎ ተቀብሎ ከዳነ በኋላ
የእግዚአብሔርን ትእዛዝ ከፍ የሚያደርግ እንደሆነ የአባቱ መንግሥት መሠረት እንደሆነ እናያለን። ለዚህ ነው ዳዊት ምዕራፍ 19 ላይ በመዝሙር መጽሐፍ እንደዚህ የሚለው የእግዚአብሔር ሕግ ፍጹም ነው፣ የእግዚአብሔር ሕግ ሕፃናትን ጠቢባን ያደርጋል፣ መንገድን ያበራል እያለ እጅግ በአድናቆት የሚናገረው። ስለዚህ የተወደዳችሁ ወገኖች ሕግን፣ ጸጋን፣ ወንጌልን በትክክለኛ እይታቸው ልናይ ያስፈልጋል። ዝርዝር ሐሳቦችን ቀድሞ በተነሱ በተጠቆሙ አድራሻዎች ላይ የምታገኙ ይሆናል ማለት ነው። ወደ ሰንበት ደግሞ እንምጣ። በነገራችን ላይ ወደ ሰንበት ስንመጣ ብዙ ሰው ሰባተኛውን ቀን ሰንበት ወይም ቅዳሜን ብቻ ነው የሚያውቀው። እውነቱ ግን በጣም በርካታ ሰንበታት ነበሩ። በዘሌዋውያን 23:38 እንደዚህ የሚልን ሐሳብ እናገኛለን። እነዚህም ከእግዚአብሔር ሰንበታት ሌላ ሰንበታት አሉ። እዛው ክፍል ላይ ስናይ ከሰባተኛው ቀን ውጪ ስለሆኑ ሰንበታት ሌላም ቦታ ላይ እናገኛለንና ዘሌዋውያን 23ን ብናገኝ ያንን እናያለን። እነዚህም ከእግዚአብሔር ሰንበታት ሌላ ናቸው እያለ ያስቀምጣል። ስለዚህ የተወደዳችሁ ወገኖች ሰንበት ሲባል በመጽሐፍ ቅዱስ ሰባተኛውን ቀን ቅዳሜን ብቻ ካሰብን እንሳሳታለን። እሱ ሰንበት ነው፣ እውነት ነው። ሌሎችም ግን ሰንበታት እንዳሉ ልብ ልንል ያስፈልጋል። ታዲያ ልዩነቱ ምንድን ነው ብለን ስናይ እውነት ነው ከእግዚአብሔር ትእዛዛት ውስጥ ጥላ የነበሩ አካሉ ክርስቶስ ሲመጣ ደግሞ የተሻሩ አሉ። ለምሳሌ በብሉይ ኪዳን አንድ ሰው ኃጢአት ሲሰራ በግ ያርድ ነበር። የተለያዩ አዕዋፋትን፣ ፍየልን፣ በሬን መስዋዕት አድርጎ የማቅረብ ልማድ ነበር። ዛሬ እንደ ክርስቲያን ያንን እናደርጋለን? አናደርግም። ለምን? ፋሲካችን ክርስቶስ ታርዷልና። እነዚያ ሁሉ ሊመጣ ወዳለው ወደ እግዚአብሔር ልጅ ወደ አካሉ ወደ ጌታችን ኢየሱስ ክርስቶስ የሚጠቁሙ የሚያሳዩ ናቸው። ታዲያ ሰባተኛው ቀን ሰንበት ቅዳሜም እኮ እንደዛ ነው ወይ ብለን ልንጠይቅ እንችል ይሆናል። እውነቱ እንደዛ አይደለም፣ ልዩነት አላቸው። መቼ ጀመረ ብለን ስንጠይቅ አንዳንድ ሰዎች ሰንበትን ወይም ቅዳሜ ሰባተኛውን ቀን ከአይሁድ ጋር ያያይዙታል። አይደለም። ገና በፍጥረት ጊዜ፣ ገና ኃጢአት ወደዚህ ምድር ባልገባ ጊዜ እግዚአብሔር አምላክ በ6 ቀን ሰማይንና ምድርን በውስጣቸው ያለውን ሰብአዊ ዘርን ጨምሮ እንደፈጠረና በሰባተኛው ቀን እንዳረፈ ይነግረናል። ከዚህ ብቻ የምንረዳው ነገር ቢኖር የሰባተኛው ቀን ሰንበት ከኃጢአት ሊያድንን ከመጣው ከጌታ ኢየሱስ ክርስቶስ ጋርም ጥላ ሆኖ የሚያሳይና በኢየሱስ መምጣት የቀረ ሊሆን እንደማይችል ነው። ኃጢአት ወደዚህ ምድር ሳይገባ እንኳ ለዘላለም ቢቀር ኖሮ የእግዚአብሔር ሰንበት የሰባተኛው ቀን ሰንበት እንዳለ እናውቃለን። ነገር ግን ኃጢአት ከገባ በኋላ እግዚአብሔር በሰንበት ላይ ያለው እይታ ምንድን ነው ብለን ስናይ ከ10ቱ ትእዛዛት በአንደኛው ውስጥ ዘጸአት 20:8 ላይ እንዲህ ይላል፣ የሰንበትን ቀን ትቀድሰው ዘንድ አስብ፣ 6 ቀን ሥራ ተግባርንም ሁሉ አድርግ፣ ሰባተኛው ቀን ግን ለእግዚአብሔር ለአምላክህ ሰንበት ነው። አንተ ወንድ ልጅህም ሴት ልጅህም ሎሌህም ገረድህም ከብትህም በደጆችህም ውስጥ ያለ እንግዳ በእርሱ ምንም ሥራ አትሥሩ። እግዚአብሔር በ6 ቀን ሰማይንና ምድርን ባሕርንም ያለባቸውንም ሁሉ ፈጥሮ በሰባተኛው ቀን አርፏልና፣ ስለዚህ እግዚአብሔር የሰንበትን ቀን ባርኮታል ቀድሶታልም ይላል። ሃሌሉያ! የተወደዳችሁ ወገኖች እግዚአብሔር በተለየ መልኩ በ10ቱ ትእዛዛት ከግብፅ ባርነት ወጥተው ወደ ተስፋይቱ ምድር እየሄዱ ላሉ የሰንበትን ትእዛዝ ሰጣቸው። በነገራችን ላይ ለምንድን ነው አስብ ያለው ብለን ስንጠይቅ እንዳትገል አስብ፣ እንዳታመነዝር አስብ አይደለም። በእንግሊዝኛ ደግሞ ይሄው ጥቅስ ሪሜምበር ይላል። ሪሜምበር ቱ ኪፕ ዘ ሳባዝ ዴይ ሆሊ። አስታውስ፣ አስብ ማለት ምን ማለት ነው? ቀድሞ የተሰጠ ነገር አለ። ቀድሞ የታወቀ ነገር አለ።
ይሄ ትእዛዝ እንዳትረሳ ብቻ ነው፣ እንድታስታውስ ብቻ ነው፣ ልብ እንድትል ብቻ ነው የሚል ሐሳብ አለው። ይሄ ትእዛዝ ከመሰጠቱ በፊት እኮ ነበር እስራኤላውያን መናን ለ6 ቀን እየለቀሙ በ7ኛው ቀን ያርፉ የነበረው። ስለዚህ ከዘጸአት 20 በፊት 10ቱ ትእዛዛት ከመሰጠታቸው በፊት የሰንበት እውነት በእግዚአብሔር ሕዝብ ዘንድ የታወቀ ነበር ከፍጥረት ጀምሮ። ስለዚህ የተወደዳችሁ ወገኖች ሌሎቹን ሰንበታትና ሌሎቹን ጥላ የሆኑ አገልግሎቶችና የ7ኛውን ቀን የእግዚአብሔርን ዘላለማዊ ሰንበት እንዳናምታታ በጌታ ፍቅር ጠይቃችኋለሁ። እንዳልኩት ሰፊ ጊዜ ቢኖር ብዙ ብንወያይ ደስ ይለኝ ነበር። የመነሻ ቪዲዮ የሰራው ወንድም ዳዊት እሁድ ሰንበት ሆኖ ከደቀ መዛሙርት ጊዜ ጀምሮ ከመጀመሪያዋ ቤተ ክርስቲያን ጀምሮ መከበሩን ነግሮን ነበር። ያ ግን በታሪክ በጣም ስህተት ነው። ብዙ ማስረጃዎች ለዚያ ያሉ ቢሆንም አንድ የካቶሊክ እምነት ጽሑፍን በመረጃነት ብጠቅስ ደስ ይለኛል። The American Catholic Quarterly Review January 1883 ላይ የወጣ ሐሳብ ነው። እንደዚህ ይላል። የሮም ቤተ ክርስቲያን ካቶሊክ ማለት ነው እሁድ የቤተ ክርስቲያኗ መንፈሳዊ ስልጣን ምልክት ነው ትላለች። ለውጡ የራሷ ተግባር እንደሆነ የካቶሊክ ቤተ ክርስቲያን ትናገራለች። ተግባሯም በሃይማኖታዊ ጉዳዮች የቤተ ክርስቲያኗ መንፈሳዊ ስልጣንና ኃይል ምልክት ነው እያለ ይቀጥላልና ሌሎችም በርካታ ምንጮችን መጥቀስ ይቻላል። ከነ ጳውሎስ ከነ ጴጥሮስ ጊዜ ጀምሮ አልነበረም በታሪክ እሁድ ሰንበት መሆን የጀመረው። ለብዙ 100 ዓመታት ጌታን የተቀበሉ ደቀ መዛሙርት የመጀመሪያዎቹ ክርስቲያኖች በሰንበት በቅዳሜ እግዚአብሔርን እያመለኩ የእግዚአብሔር የፈጣሪነት ስልጣን ምልክት የሆነው ሰንበትን እንደ ትእዛዙ እያረፉና ሐሴት እያደረጉበት ከመቶዎች ዓመታት በኋላ ይሄ ለውጥ እንደመጣ ታሪክ ቁልጭ አድርጎ ይነግረናል። ያም ሲመጣ የተቃወሙ ነበሩ። በእነሱ ላይ ግን ከባድ ስደትና መስዋዕትነት የሚጠይቅ ጉዳይ እንደተፈጸመ፣ ስለዚህ የሰንበት ከቅዳሜ ወደ እሁድ መለወጥ ከጌታችን ኢየሱስ ክርስቶስ ትንሣኤም ከደቀ መዛሙርት በእሁድ ቅዱስ ቁርባን መቁረስም ጋር ምንም ሳይያያዝ ከመቶዎች ዓመታት በኋላ የተለወጠ እንደሆነ እናያለን። የተወደዳችሁ ወገኖች እንዳልኩት በርካታ ጠቃሚ ከታሪክም ከመጽሐፍ ቅዱስም የመረጃ ምንጮች ስላሉ እነዚህን እንድታዩ በጌታ ፍቅር እናድማችኋለን። የግል ልምምዴን ብቻ ነግሬያችሁ ግን ማብቃት እፈልጋለሁ። ዛሬም የእግዚአብሔር ሰንበት በረከት እንደሆነ ቀምሳችሁ እንድታዩ ጌታ ኢየሱስ ክርስቶስን የግል አዳኙ አድርጎ የተቀበለ የዘላለምን ሕይወት በእግዚአብሔር ጸጋ ያገኘ ክርስቲያን ሁሉ ሊያመልጠው የማይገባ በረከት እንደሆነ በጌታ ፍቅር ልነግራችሁ ከግል ልምምዴም ልመሰክርላችሁ ፈልጋለሁ። ዛሬ አንዳንድ ሰዎች እኔ ሰንበት ማክሰኞ ቢሆን ሐሙስ የኔን ሰንበት ባደርገው ይላሉ። ያ ግን የእግዚአብሔር ሐሳብ የእግዚአብሔር ቃል የሚደግፈው አይደለም። እግዚአብሔር መታሰቢያ ይሆን ዘንድ የፈጣሪነቱ የባለስልጣንነቱ መታሰቢያ ይሆን ዘንድ የሰጠን ሰንበት ነው። ለክርስቲያኖችም ለአይሁዶችም ለሁሉ ጌታ ኢየሱስ ክርስቶስ ያልሻረው ደቀ መዛሙርት ያልሻሩት ዛሬም እኔና እናንተ ልንሽረው የማይገባ በተለየ መልኩ የዩኒቨርሲቲ ተማሪ ሆኜ ወደ አዲስ አበባ ዩኒቨርሲቲ በሄድኩ ጊዜ ሰንበት ምን ያህል በረከት እንደሆነ ገባኝ።
ቅድም እንዳልኩት አንዳንድ ሰዎች እኔ ስፈልግ እሁድን ሰንበት ብለው ማክሰኞን ሰንበት ብላት የሚሉ አሉ። እውነታው ግን ያ አይደለም። እንደ ኮሌጅ ተማሪ ብዙ ኮርሶች እንወስድ ነበር። ብዙ ፈተናዎች፣ ብዙ ጥናቶች ነበሩን። ነገር ግን እግዚአብሔር ይመስገን፣ እግዚአብሔር አስቀድሞ የሰንበትን እውነት ስለሰጠን ምንም እንኳ ብዙ ስራ ቢኖረን፣ ምንም እንኳን ከባድ የሆኑ ነገሮች ቢኖሩ ዓርብ ምሽት እንደመጣች ሙሉ ትኩረታችን በእረፍትና በአምልኮ ላይ ይሆን ነበር። ይሄን እውነት ያልተቀበሉስ ብላችሁ ተጠይቁ ይሆናል። ስለዚህ እውነት የማያውቁም አሉ። የሰባተኛ ቀን አድቬንቲስት ቤተክርስቲያን አባል ሆነውም ይህንን ከባድ ውሳኔ ሰንበት የእግዚአብሔር የተቀደሰ ቀን ነው፣ በዚያ እረፍትና አምልኮ ብቻ ነው የሚለውን ውሳኔ ለማድረግ የተቸገሩ ነበሩ። እነዛ ሰዎች ቀስ እያሉ ከመንፈሳዊ ነገራቸው ሲደክሙ በዓይኔ አይቻለሁ። ዛሬ እንኳን የማውቃቸው ብዙ ጓደኞች ያሉ ሰኞ ይሰራሉ፣ ቅዳሜ ስራ ነው፣ እሁድ ስራ ነው እና አምልኳቸው መቼ ነው ስንል አንዳንዶች ሐሙስ ማታ እንትን ቸርች ፕሮግራም አለ ይላሉ። እግዚአብሔር እንደዛ ነው እንዴ እኔና እናንተ እንድናመልከው የሚፈልገው? በሳምንት አንድ ቀን ያውም እሱ ባዘዘው ቀን እንደ ትእዛዙ አረፈን እንድናመልከው በቤተ ክርስቲያን ኅብረት እንድናደርግስ አይፈልግም ወይ? እውነት ነው ዛሬ ብዙ ስራ የሌለው ብዙም ቢዚ የማይሆን ሰው ሲፈልግ ማክሰኞን፣ ሲፈልግ እሁድን፣ ሲፈልግ ሰባቱንም ቀን ሰንበቴ ነው ሊል ይችላል። ግን አንድ ጥያቄ ልጠይቃችሁ። ይሄ ሰው ወይም ይቺ ሰው አሁን ካላት ገንዘብ ትንሽ ከፍ ያለ ገንዘብ ሲኖራት፣ አሁን ካለው የትምህርት ደረጃ ትንሽ ከፍ ያለ፣ አሁን ካለው የስልጣን ደረጃ ትንሽ ከፍ ያለ ሲኖረው እንደ ትላንቱ የፈለኩትን ቀን ሰንበቴ ብልስ የሚል ይመስላችኋል? አይቻልም። እግዚአብሔር ግን ሚሊዮነሩንም ቢሊዮነሩንም ባነሰ የኑሮ ደረጃ የሚኖረውንም የሀገር መሪዋንም ቤቷን ብቻ የምታስተዳድረዋንም ሁላችንንም እንደ ቃሉ እንደ ትእዛዙ እንድናርፍ ኅብረትን መንፈሳዊ ኅብረት እንድናደርግና እሱ እንድናመልክ ይፈልጋል። የተወደዳችሁ ወገኖች፣ ሰንበትን እኔ ቀይሬዋለሁ የሚል እኮ አካል አለ። ዛሬ ላይ በአደባባይ የቀየርኩት እኔ ነኝ፣ ያም የሥልጣኔ ማሳያ ነው የሚል እኮ አለ። ይሄ ባለበት ለምንድን ነው ከደቀ መዛሙርት ጊዜ ጀምሮ ብለን ትክክለኛ ያልሆነን መረጃ የምናምነው? እንደዚሁም ደግሞ የምናጋራ? እኔ ቀይሬያለሁ መባሉ ልክ ነው ወይ? በፍጹም ልክ አይደለም። I have repeatedly offered $1,000 to anyone who can prove to me from the Bible alone that I am bound to keep Sunday holy. There is no such law in the Bible. It is a law of the Holy Catholic Church alone. The Bible says, "Remember the Sabbath day to keep it holy." The Catholic Church says, "No. By my divine power I abolish the Sabbath day and command you to keep holy the first day of the week." And lo, the entire civilized world bows down in a reverent obedience to the command of the Holy Catholic Church. T. Enright, CSSR, in a lecture at Hartford, Kansas, February 18th, 1884. The Catholic Church for over 1,000 years before the existence of a Protestant, by virtue of her divine mission, changed the day from Saturday to Sunday. The Catholic Mirror, September 23rd, 1893. Question: which is the Sabbath day? Answer: Saturday is the Sabbath day. Question: why do we observe Sunday instead of Saturday? Answer: we observe Sunday instead of Saturday because the Catholic Church
in the Council of Laodicea, AD 336, transferred the solemnity from Saturday to Sunday. Peter Geierman, The Convert's Catechism of Catholic Doctrine, 2nd edition, 1910, page 50. Question: have you any other way of proving that the Church has power to institute festivals of precept? Answer: had she not such power, she could not have done that in which all modern religionists agree with her. She could not have substituted the observance of Sunday, the first day of the week, for the observance of Saturday, the seventh day, a change for which there is no scriptural authority. Stephen Keenan, A Doctrinal Catechism, page 174. There is but one church on the face of the earth which has the power or claims power to make laws binding on the conscience, binding before God, binding under penalty of hellfire. For instance, the institution of Sunday. What right has any other church to keep this day? You answer by virtue of the third commandment. The papacy changed the fourth commandment and called it the third, which says, remember that thou keep holy the Sabbath day. But Sunday is not the Sabbath. Any schoolboy knows that Sunday is the first day of the week. I have repeatedly offered $1,000 to anyone who will prove by the Bible alone that Sunday is the day we are bound to keep, and no one has called for the money. It was the Holy Catholic Church that changed the day of rest from Saturday, the seventh day, to Sunday, the first day of the week. T. Enright, CSSR, in a lecture delivered in 1893. የእግዚአብሔርን ቃል የመቀየር ስልጣን ማንም በምድር ላይ የለው። ግለሰብም ቤተክርስቲያንም ማንም የለው። የሚያሳዝነው ግን እኛ አድርገነዋል የሚሉ ሰዎች ዛሬም አሉና እውነቱን ከመጽሐፍ ቅዱስ ብንረዳ፣ ከታሪክ ብንረዳ፣ ጸጋን፣ የእግዚአብሔርን ሕግ፣ መዳንን፣ ሰንበትን ከቃሉ በተፋታ መልኩ ባንረዳ እላለሁ። በእግዚአብሔር ፈቃድ በሌሎች ሐሳቦችም እንደምንገናኝ ተስፋ አደርጋለሁ። ወንድም ዳዊት እግዚአብሔር ይባርክህ። ነገር ግን እዚህ ቪዲዮ ላይ ባነሳኸው ነጥብ ላይ በተለየ መልኩ እግዚአብሔርን ቃል እንደምታጠና ተስፋ አደርጋለሁ። በግል የመገናኘት ዕድልን ብናገኝ እጅግ ደስ ይለኛል። ምንም ማማር ይሆናል። ሁላችሁንም እግዚአብሔር አብዝቶ ይባርካችሁ።